ሄሎ ሄሎ ጋይስ፣ ዛሬ ደግሞ ፓወር አይሲ ሪቦል አድርገን ስልኳን ተረክ አድርገናል። ታዲያ እቺ ፓወር አይሲ ፌል ያደረገች ነበረች። እቺን ፓወር አይሲ ሪቦል ተደርጋ እንግዲህ አያችኋት። እቺ ፓወር አይሲ የፖፕ ቲኤፍ ነው የኤ16 ፓወር አይሲ አንድ ናቸው ከኤ18 ጋር ነው። በዚህ መልኩ እንግዲህ ተቀይራለች፣ ሪፕለስ ተደርጋ። ትናንትና ሲፒዩ አሳይቻቸዋለሁ። ዛሬ ደግሞ ፓወር አይሲ ትናንትናችን ነበር የቀየርኩት። በሱ ባለመሳካቱ እንግዲህ ፓወር አይሲ ጂም ፓወር አይሲ ሪቦል ተደርጋ ስልኩ በሚገርም ሁኔታ ተረክቧል። እስቲ እንያት እስቲ ያው በዚህ መልኩ ተረካለ። እቺ ነበረች እንግዲህ ትናንትና ጀምራ ስታስቸግረኝ የነበረች ስልክ። በሁለተኛ ቀን የሲፒዩ የፓወር አይሲ ንቅለ ተከላ ተሳክቶልናል። ተስፋ ባለመቁረጥ በመስራት እንግዲህ ይኸው እንግዲህ በዚህ መልኩ ተረክ ብላለናለች ስልካችን። በጣም ነው ደስ የሚለው እና ደስ ብሎኛል። ስልኩ እንግዲህ በጣም አስቸጋሪ ነው ነበረና